እንግዲህ ጓደኞቼ ቅቤን ከታጠብኩ በኋላ በዚህ ሁኔታ ላይ በደንብ አድርቄዋለሁ ማለት ነው። ያው ፀጉርን እየተንከባከብኩ ነው፣ ግን ገና ለውጥ ላይ ነው። ገና ለውጥ እጠብቃለሁ ከዚህ በላይ ማለት ነው። አሁን ላይ እንኳን ብዙም አይደለም፣ ግን እንደምታዩት በደንብ አድርቄዋለሁ ማለት ነው። እንግዲህ ከዚህ ኔክስት ደግሞ ምን አደርጋለሁ መሰላችሁ? እተኮሰዋለሁ ማለት ነው። እንደምታዩት እንግዲህ ተተኩሼዋለሁ፣ ግን በጣም አነሰ። በጣም ነው ያነሰው። ግን እንግዲህ ችግር የለውም፣ ምን ይደረጋል። 30 እና 40 ሺህ ብር ሂውማን ሄር እንዴት እገዛለሁ? አይኔ እያየ እንዴት። ስለዚህ ሰው ባለው ነው። እንግዲህ ጓደኞች እንደምታዩት ፀጉሬን ያው ተሰርቸዋለሁ ማለት ነው። ቆንጆ አድርጌ ተሰርቸዋለሁ። አሁን እንግዲህ ኔክስት ደግሞ ዛሬ ሰርግ አለብኝ። ሰርግ ስላለብኝ ፏፏ ስል ለእናንተ አሳያችኋለሁ ማለት ነው። እንግዲህ እንዳያችሁት በቤቴ ውስጥ የትም ቦታ ሳልሄድ ቤቴ ውስጥ ቅቤን ተቀባው፣ ቤቴ ውስጥ በደንብ ታጠብኩኝ። ከዛ በኋላ አስደረኩ። ከዛ በኋላ ፀጉሬን ሰራው። አለቀ። በዚህ መንገድ ነው እንትን እያልኩ ያለሁት ማለት ነው። እና ጓደኞች አሁን ደግሞ ምን አደርጋለሁ መሰላችሁ? ወደ መኳኳል እገባለሁ። 7 ሰዓት ምሳ ስለሆነ የሰርጋችን ፕሮግራም ማለት ነው። ስለዚህ አሁን ደግሞ እኳኳላለሁ ምናምን ነገር፣ ልብሴን እቀያይራለሁ። ቆንጆ ሽፎን፣ አዲስ ሽፎን አሰርቻለሁኝ። ሽፎኑንም ታዩታላችሁ ማለት ነው። ወዳችኋለሁ። ቻው፣ ጠብቁኝ። አሁን ደግሞ ጓደኞቼ እስኪ ሳይበዛ ወይም ደግሞ ምንም ሳይጋነን ሜካፕ ተጠቅሜ አላቅም። በጣም ረዥም ጊዜ ሆኖኛልኝ። ኩል መኳል ራሱ የሚጠፋብኝ ሁላ ይመስለኛል። እስኪ አሁን እንግዲህ ትንሽ ፊቴን ሻይን የሚያደርግ ጎልደን ፓውደር እየተቀባሁኝ ነው ማለት ነው። በትንሹም ቢሆን ሻይን ትንሽ እንዲያደርግ ማለት ነው። ፈካ እንዲልልኝ እያረኩኝ ነው ማለት ነው ጓደኞቼ። ዛሬ እንግዲህ እንደነገርኳችሁ ያው ሰርግ አለብኝ እና ያው ዛሬም እንግዲህ ዛሬ 2 ሰርግ ነው ያለኝ። ቢያንስ እንኳን አንዱ ጋር ሄጄ ደርሼ እመጣለሁ ማለት ነው። እንግዲህ እንደምታዩት የተወሰነ ካደረኩኝ በኋላ እኔም ትንሽ የምቸገረው አሁን ምን አለ መሰላችሁ? ኩል መኳል ካቆምኩኝ አበይ ስንት ዘመን ይገርማል። በፊት በቀን 2 እና 3 ጊዜ ነበር አስታውሳድ የምጠቀመው፣ ምክንያቱም ስወጣ ያለ ኩል አልወጣም ነበር። አሁን ግን ቅንድቤንም ስላሳደግኩት ያን ያህል ለኩል የኩል የሚያስፈልገው አይነት ቅንድብ አይደለም። ተመስገን። በፊት እንኳን ምንም አይነት ፀጉር ስለሌለው ግዴታ በኩል ነበር የምወጣው፣ ካልሆነ መላጣ ይሆን ነበረ። እንደውም አሁን በተወሰነ መልኩ እየነቀልኩት ምናምን እንደውም ጠፋብኝ እንጂ አሪፍ ነው። እንግዲህ እስኪ ኩሌን ልኳልና ኩሌን ከተኳልኩኝ በኋላ ደግሞ ያለውን ነገር እናያለን ማለት ነው። እንግዲህ ካልጠፋብኝ እሞክራለሁ ማለት ነው። ጓደኞቼ ተከታተሉኝ እስኪ።
እሺ ጓደኞቼ አሁን እንግዲህ ቅንድቤንም ተቀንድቤ ጨርሻለሁ። በትንሹም ሻዶም ቢሆን ተጠቅሜያለሁ ማለት ነው። አሁን ደግሞ ስርኩል እየተኳልኩኝ ነው ያለሁት፣ ምክንያቱም የእርሳሱን ኩል ስጠቀም አይኔ ስለሚያመኝ። ለማንኛውም ሴት ቢሆን እኔ የእርሳሱን ተጠቀሙ ብያለሁ። ምክንያቱም የእርሳሱ ኩል ከምን እንደሚሰራ ማናቀውም፣ እስከዛሬ የተሸወርነው ይበቃኛል ማለት ነው። እና ስርኩል በመግዛት ደቆሳችሁ በሚገባ ላብ ማድረጋችሁ ከደቆሳችሁት በኋላ በአይን ላይ ናችሁ በተጠቀሙ የተሻለ ነው። በተለይ ደግሞ ማታ ማታ ተጠቅማችሁ ታድራችሁ ጧት ጧት ላይ አይናችሁ ውስጥ ያለው ቆሻሻ በሙሉ ወጥቶ ምናምን ታገኙታላችሁ ማለት ነው። አሁን እንግዲህ ሳይበዛ ስርኩል እየተኳልኩኝ ነው ማለት ነው። እንግዲህ ማስካራም የተጠቀምኩት ነገር የለም፣ ማስካራ ያልቋልኝ እና ያው ያለኝን ደግሞ ረጅም ጊዜ ስለሆነ ከላይ የተኳልኩ ኩል ራሱ ብዙ ጊዜ ሆኖታልኝ። ግን ያው ምንም የማያረገውም እንደመጣው ታጠበዋለሁ ብዬ ነው ማለት የተጠቀምኩትኝ። አሁን እንግዲህ እንደምታዩት ስርኩሉን እየተጠቀምኩ ነው ማለት ነው። ስርኩል ለሁላችሁም እመክራለሁኝ። በተለይ በውጭ ሀገራት ያላችሁ አለ አይደለ፣ በብረቷ ታሽጋ የምትሸጣለች። እሷን ገዝታችሁ ማታ ማታ ተቀቡትና ጧት ጧት ላይ በሳሙና ሙልጭ ብላችሁ ተታጠቡ። በጣም ብዙ ጠቀሜታ ታገኙበታላችሁ። አይናችሁ እንዲጠራ፣ አይናችሁ ቆሻሻው እንዲወጣ ምናምን ያደርጋል ማለት ነው ጓደኞቼ። አሁን እንግዲህ እንደምታዩት ተኳኩዬ ጨርሻለሁ ማለት ነው። ሳይበዛ ነው የተኳልኩትኝ፣ ምክንያቱም አልፈልግም እንዲበዛ አልፈልግም ማለት ነው። የኔ ውዶች ተከታተሉ። ልብስ ነው እንጂ የተሻወደኝ ልብሱ ነው አለኝ። አይ ልብሱማ አይደለም። ያኛውንም አልፈለኩት። አለች እና ፀጉሬ እንደዚህ ልልቀቀው